እስኪያስተውሉ አንተ ለድሃው ስትሰጥ ለፈጣሪ እያበደርክ ነው። እግዚአብሔር ደግሞ ብድርን መላሽ ነው። ለድሃም ይራራ ለእግዚአብሔር ያበድራል ተብሎ አልተጻፈምን? ፈጣሪህን ባለዕዳ ማድረግ ምንኛ መታደል ነው። አንተ ዛሬ ለአንድ ድሃ ጥቂት እንጀራ ብትሰጥ እሱ ነገ በመንግሥተ ሰማያት የሕይወት ማዕድ ያዘጋጅልሃል። አንተ ለድሃው አሮጌ ልብስ ብትሰጥ እሱ የብርሃን ልብስ ያለብሳል። ንስሐና ምጽዋት የነፍስ ሁለት ዓይኖች ናቸው። አንዱ ቢጠፋ ሌላኛው ብቻውን ሙሉ እይታ አይሰጠውም። ኃጢአትህ እንዲፋቅልህ ትፈልጋለህን? እንኪያስ የምሕረት በርን በምጽዋት አንኳኳ። የሚምሩ ብፁዓን ናቸው፣ ምሕረትን ያገኛሉና።